አይነ ጥላ በሴት ማህፀን ይረገዛል? እንዴት ይረገዛል? ሲረገዝ ምን ችግር ያመጣል? የሚለውን ብዙ ሴቶች የማይናገሩትን ግን የሚቸገሩበትን አንስተን እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች፣ አይነ ጥላ በሴት ልጅ ማህፀን ይረገዛል። በብዙዎች አእምሮ ውስጥ አይነ ጥላ እንዴት ሊረገዝ ይችላል? በፍጹም በሴት ማህፀን ሊረገዝ አይችልም የሚል ጥያቄ መነሳቱ አይቀርም። በሴት ማህፀን ተጸንሶ ስለተወለደውና አባታችን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ በነበሩበት ዘመን ለነሱ ፈተና ስለሆነባቸው በመጨረሻም በነሱ ጸሎት ስለመነኮሰው ታሪኩ ገድሉ በቤተ ክርስቲያናችን የተጻፈው ታቦት ስለተቀረጸለት ቤተ ክርስቲያን ስለተሰራለት የቀድሞ የአየር ጋኔን የአሁኑ አቡነ ፄዋለ ጽድቅ ልንገራችሁ። አስደናቂ ገድሉ እንደሚነግረን አቡነ ፄዋለ ጽድቅ የአባቱ ስም ፈረጎ ይባላል። ፈረጎ የተባለው የቀትር ጋኔን በመሆን የሚመለክ ነበረ። አንዲት ሴት ዘማዊና ሰንበትን የምትሽር ነበረች። በእንደዚህ አይነት ግብር እያለች ከነበረችበት ቦታ በተጉለት እንደ ለቃቃ ከሚባል ቦታ ተነስታ በሀገሯ ክፉ ጠንቋይ ቃልቻ ስለነበረ ወደ እርሱ ስትሄድ በመንገድ ላይ ደክሟት አረፍ እንዳለች እንቅልፍ ሸለብ ያደርጋታል። እንቅልፍ እንደወሰዳት ወዲያው ፈረጎ የሚባለው የቀትር ጋኔን ወይም የአየር ጋኔን በተኛችበት በግብረ ስጋ ተገናኛት። ከዛም አረገዘች። ከዚያም ከጠንቋዩ ተመልሳ ወደ ቤቷ ገብታ ስትኖር ሆዷ እየገፋ ሄዶ በመጨረሻ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔን ወለደች። መጥቆራም ከተወለደ በኋላ ክንፍ ስላለው በሮ ሄደ። በኋላ የግብረ አባቱ የአየር ጋኔን እንዳስተማረው በአየር እየበረረ ክፉ ስራውንም በሰዎች ላይ መስራት ጀመረ። በዚያን ዘመን የነበሩት አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር እየተዘዋወሩ ወንጌል እየሰበኩ አጋንንት እያወጡ ድውያንን እየፈወሱ ያላመነውን እያሳመኑ እያጠመቁ ያገለግሉ ነበር። ነገር ግን ከዚች ከዘማዊ ሴት የተወለደው መጥቆራ የሚባለው 2 ክንፍ ያለው ኃይለኛ ጋኔን በስራቸው በተጋድሎ ሕይወታቸው በየጊዜው እጅግ ይፈትናቸው ነበረ። መጥቆራም እጅጉን ኃይለኛና አስቸጋሪ ስለነበረ አቡነ ተክለ ሃይማኖትንና አቡነ ዜና ማርቆስን ሲፈትናቸው መከራ ሲያደርስባቸው እነሱም በመጥቆራ ጉዳይ እግዚአብሔር ምስጢሩን እንዲገልጽላቸው ጸለዩ። እግዚአብሔርም መጥቆራ የተባለው የአየር ጋኔን አቡነ ተክለ ሃይማኖትንና አቡነ ዜና ማርቆስን ሲፈትናቸው ተመልክቶ ስመ እግዚአብሔር ጠርተው በመስቀል ቢያማትቡበት ከእጃቸው እንደሚወድቅ ነገራቸው። አቡነ ተክለ ሃይማኖትና አቡነ ዜና ማርቆስም እግዚአብሔር እንደነገራቸው አደረጉ። እነርሱም መጥቆራ ላይ ስመ እግዚአብሔር ጠርተው ቢያማትቡበት በመንቀጥቀጥ በመርበድበድ ከአየር ላይ ወርዶ ከፊታቸው ወድቆ ተንበርክኮ ሰገደላቸው። ከዚህ በኋላ አባታችን ዜና ማርቆስ ወደ ገዳማቸው ወደ ደብረ ብስራት ይዘውት ሄደው አብሮት ከመጥቆራ ጋር መኖር ጀመሩ። መጥቆራም ለአቡነ ዜና ማርቆስ እየታዘዘና የሰው ልጆች መስራት የማይችሉትን ብዙ ስራ ይሰራ ነበረ። ይሰራው ከነበረው ስራው ለገዳሙ መናንያን እንጨት ማቅረብ ነበረ። ታዲያ አንድ ቀን ሰላሌ ከሚባል ሀገር ሄዶ እንጨት እንዲያመጣ አባታችን አቡነ ዜና ማርቆስ መጥቆራን አዘዙት። መጥቆራም እንደታዘዘው ሄዶ በ3 ሰዓት ውስጥ ለ300 ሰዎች የማይቻለውን ወይም 300 ሰዎች የማይሸክሙትን እንጨት ተሸክሞ ወደ ገዳሙ ደብረ ብስራት አደረሰ። በዚህ ስራው አባታችን ዜና ማርቆስና መናንያኑ እጅግ ይደነቁ ነበረ። መጥቆራም ከሰላሌ ያመጣው እንጨት ለገዳማውያንና ለሀገሩ ሕዝብ ለብዙ ጊዜ ሲያገለግል ቆይቷል። እንጨቱ በአቡነ ዜና ማርቆስ በገዳማቸው በደብረ ብስራት በዋሻ ቁርጥራጩና የተትረፈረፈው ዛሬም ድረስ ይገኛል። የሚገርማችሁ መጥቆራ በቀድሞ ሸዋ በአሁኑ አማራ ክልል ከሚገኘው ደብረ ብስራት ገዳም ተነስቶ በአሁኑ ኦሮሚያ ክልል የሚገኘው ሰላሌ ድረስ ሄዶ 300 ሰው መሸከም የማይችለውን እንጨት ለማምጣት 3 ሰዓት ብቻ ነው የወሰደበት። የእንጨቱን ብዛትና ሄዶ ያመጣበትን ቦታ ርቀት ስታስቡት እጅጉን ይደንቃል። ከዚህ በኋላ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ በመዓልትም በሌሊትም ሁል ጊዜ እግዚአብሔርን ስለ መጥቆራ በጸሎት ይጠይቁ ጀመር። ጥያቄያቸውም የሚሳነው የሌለ እግዚአብሔር በጸሎታቸው በመስቀላቸው ኃይል ወድቆ የሰገደላቸውን ኃይለኛ ጋኔን የነበረውን መጥቆራን ከአራያ ጋነት ወደ ሰው አራያነት እግዚአብሔር እንዲመልሰውና
በስላሴ ስም አምኖ እንዲጠመቅ ነበረ። ዛሬኛ ጠላታችን ያልነውን ጎርቶኛል፣ ሕይወቴን አበላሽቶታል፣ ምቀኛ ነው ብለን ያሰብነውን ሰው እግዚአብሔር እንዲፈርድበት፣ መዓት እንዲያመጣበት፣ እንዲቀጣው ብሎም እንዲገድለው እንጸልያለን። ቅዱሳን ግን እንኳን የሰው ልጅ ዘመናቸውን በስቃይና በመከራ ሲፈትናቸው የነበረውን ጥንተ ጠላታቸውን አጋንንት እግዚአብሔር እንዲምርላቸው መንግስቱን እንዲያወርስላቸው ይጸልያሉ። የአባቶቻችን ጸሎት ለሰው ብቻ ሳይሆን ለአጋንንት ይተርፋል። እግዚአብሔርም የአቡነ ተክለ ሃይማኖትንና የአቡነ ዜና ማርቆስን ልመናቸውን ሰምቶ ቁመቱ 140 የነበረው መጥቆራን እግዚአብሔር ወደ ሰው አርአያ ቀየረላቸው። የመጥቆራንም እምነት እንደነርሱ አደረገላቸው። አቡነ ተክለ ሃይማኖትና አቡነ ዜና ማርቆስም መጥቆራን መክረው አስተምረው አሳምነው አጥምቀውታል። ስመ ጥምቀቱንም ፄዋ ለጽድቅ ብለውታል። ፄዋ ለጽድቅ ማለት የጽድቅ ጨው ማለት ነው። በአጋንንት ታሪክ እንደ መጥቆራ የጣፈጠና ገድልን ያጣፈጠ ታሪክ የለም። ፄዋ ለጽድቅም ከአቡነ ዜና ማርቆስ እግር ስር ወድቆ ተንበርክኮ አባቴ ሆይ ጸሎትህ አማላጅነት ይርዳኝ እያለ ይማጸናቸው ነበረ። የእርሳቸውም አርድእት ወይም አገልጋይ ሆኖ እያገለገላቸው እነርሱም በጸሎታቸው በምክራቸው እየረዱት እያጽናኑት ቅዱሳን አበው ለተቀበሉትና ለበቁበት የምንኩስና ቅድስና በቅቶ በአቡነ ዜና ማርቆስ እጅ መንኩሶ በጾም በጸሎት በገድልና በትሩፋት በተለያዩ ስራዎች ሁሉ እያገለገለ 7 ዓመት በዚሁ በአቡነ ዜና ማርቆስ በደብረ ብስራት ገዳም ተጋድሎ ቆየ። ፄዋ ለጽድቅም በብርቱ ሲጋደል የትሩፋትንም ስራ አብዝቶ ሲሰራ ሲጾም ሲጸልይ በተለይ ትዕግስቱንና ጽናቱን አቡነ ዜና ማርቆስ እያዩ በጣም ያደንቁና ፈጣሪያቸውን የሚያመሰግኑ ነበር። ፄዋ ለጽድቅም በገድል ላይ ገድል በትሩፋት ላይ ትሩፋትን እየጨመረ እንደ መላእክት እንደ ነቢያትና እንደ ሐዋርያት በመዓልትም በሌሊትም ቅዱስ 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 እያለ እግዚአብሔርን ያመሰግነው ነበር። ከዚህ ሁሉ ገድልና ትሩፋት በኋላ ለስም አጠራሩ ክብር ምስጋና ይድረሰውና ጌታችን መድኃኒታችን ኢየሱስ ክርስቶስ ገድሉንና ጽናቱን አይቶ በቃሉ አነጋገረው። በዚህ ቦታ እስካሁን የተጋደልከው ይበቃሃል፣ ከእንግዲህ ያንተ ቦታ አይደለምና ተነሲት ወደምመራህና ወደምወስድ ቦታ ሂድ። ይህ ቦታ በእናቴ በቅድስት ድንግል ማርያም ስም ያነጽኩት ነው። ፍቃዴና ስምረቴ በሆነው በዚያ በቅዱስ ቦታ አገልግለኝ አለው። ፄዋ ለጽድቅም እሺ በማለት ወደ ታዘዘበት ገዳም ሄደ። ሲሄድም በመንገድ ላይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቶለትና አዘጋጅቶለት ስለነበረ 300 ሊቃውንት 28 ሰሞነኛ በስብሐተ እግዚአብሔር ሲያገለግሉ አቡነ ፄዋ ለጽድቅ አገኛቸው። እነርሱም ደስ ብሏቸው በምስጋና በደስታ ፄዋ ለጽድቅን ተቀበሉት። እርሱ ግን ራሱን ዝቅ አድርጎ ፈጣሪው የተቀበለውን መከራ በማሰብ ለእነዚያ ሊቃውንቶችና ሰሞነኞች እያገለገለ ሕዝብና አሕዛብንም እያስተማረ በትሩፋት ላይ ትሩፋትን እየጨመረ ቀድሞ በደብረ ብስራት ያደርገው የነበረውን ትሩፋትና ገድል የበለጠ ጨምሮ ይጋደል ጀመረ። መጥቆራም የያዕቆብ ፈጣሪ የሚሆን የእግዚአብሔርን ማደሪያ እስከማገኝ ድረስ ለዓይኖቼ እንቅልፍን ለቅንድቦቼ መንጎላጀትን ለዓይኔ ረፍትን አልሰጥም፣ መኝታዬ አመድ ልብሴ ማቅ ይሁን በማለት ሌሊትና ቀን ሳያርፍ እንደ አምድ ተተክሎ የመድኃኔዓለምን መከራውን፣ መገረፉን፣ መሰደቡን፣ መጎተቱን፣ መደብደቡን፣ መሰቀሉን፣ መሞቱን፣ በሦስተኛው ቀን መነሳቱን፣ ማረጉንና ዳግመኛም ለፍርድ መምጣቱን ሁሉ እያሰበ ሌሊትና ቀን ፊቱን በድንጋይ እየመታ ሰውነቱን በሰንሰለት እየገረፈ ፈጣሪውንም አምላኬ ሆይ አንተ ለእኔ ይህንን ሁሉ መከራ ተቀበልክ እያለ ሰውነቱንም ጽኝ በርቺ አልቅሽኝ፣ በዚህ ካላለቀሽ በፈጣሪሽ ፊት ራቁትሽን ትቆሚያለሽ እያለ ላቡ እንደ ቦይ ውሃ እስኪወርድ ድረስ እየሰገደ ያለቅስና ይጋደል ነበረ። በእንደዚህ አይነት ጽኑና ብርቱ ገድልና ትሩፋት ላይ ያለ ለስም አጠራሩ ክብር ምስጋና ስግደት ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱሳን መላእክት ታጅቦ እናቱ ቅድስት ድንግል ማርያምን፣ ነቢያትና ሐዋርያትን፣ ጻድቃንና ሰማዕታትን፣ ደናግል መነኮሳትን ወዳጆቹን ሁሉ አስከትሎ በምስጋና በዝማሬ በይባቤ ወደ ወዳጁ አቡነ ፄዋ ለጽድቅ ወረደ። ጌታችንም በወረደም ጊዜ ምድር ተንቀጠቀጠች፣ የነበሩበትን ቦታ ብርሃን ለበሰ። አቡነ ፄዋ ለጽድቅም ከድንጋጤውና ከፍርሃቱ የተነሳ በግንባር ወደቀ። ጌታችንም ፍርሃቱን አርቆለት በቅዱሳን እጆቹ አንስቶ ሳመውና ወዳጄ ፄዋ ለጽድቅ ሆይ በጸና እምነትና በቆራጥ ልቦና ሆነ መከራ መስቀሌን አስበ መራራ ለቅሶንም አልቅሰ በለመንከኝ ጊዜ አሁን እነሆ ከድካም ወደ ረፍት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሐዘን ወደ ፍጹም ደስታ
ዛሬ ለወስድህ መጥቻለሁና ደስ ይበልህ፣ ደስታ ይገባሃል። ወዳጄ ጽዋለ ጽድቅ፣ አረበኛው ልጄ ጽዋለ ጽድቅ፣ ተጋዳዩ ልጄ ጽዋለ ጽድቅ ሆይ ደስ ይበልህ፣ እጥፍ ድርብ ደስታ ይገባሃል አለው። አቡነ ጽዋለ ጽድቅም ጌታችንን ስሜን የጠራውን በጸሎት የተማጸነውን በቃል ኪዳን ያመነውን ማርልኝ፣ የልቡንም መሻት ፈጽምልኝ አለ። ጌታችንም ወዳጄ ሆይ እንዳልክ ይሁንልህ፣ ስም በዓለም ሁሉ የተገለጠ ይሁን። በአንተ ስም የተማጸነውን ቤተ መቅደስ በታነጸበት ስም በተጠራበት ገድል በሚነበብበት እኔ በዛ አገኛለሁ። አጽም ባረፈበት ቦታ መጥቶ እድናለሁ ብሎ አምኖ አንተን አስቦ ከቤቱ ቢነሳ ስለ አንተ ስለ ወዳጄ ስለ አገልጋይ ጽዋለ ጽድቅ ልቡ ያሰበውን ሐሳብ ሁሉ እኔ ገና ከቤቱ ሳይነሳ ከቦታው ሳይደርስ እዛው እያለ የህሊናውን ሐሳብ እፈጽምለታለሁ። ገድልን የጻፈ ያጻፈ ያነበበ የተረጎመ ቃሉንም የሰማ ገድልህን በቤቱ ያኖረ ከዚህ ዓለም ነፍሱ ከሥጋው ስትለይ እኔ መድኃኔ ዓለም ቃሌ የማይሻረው በደረት ያቅፌ ያለ ምንም ወቀሳና ከሰሳ ዓይን ያላየውን ጆሮ ያልሰማውን በሰው እጅ ያልታነጸውን ሰማይ መንግስቴን ኢየሩሳሌምን አወርሰዋለሁ። መላእክትም ከመጠን በላይ እንዲያስደስቱት አደርገዋለሁ። መላእክተ ጽልመትም ብዙ ርቀት ፈርተው እንዲርቁ አደርገዋለሁ። ወደ ቤተ ክርስቲያን መጥቶ ኃጢአቴን ይቅር በለኝ ብሎ ቢማጸን ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አድርጌ ወደ ቤቱ በሰላም እመልሰዋለሁ። ልጅ አጥቶ መካን ሆኖ ወደ አንተ ቢማጸን ቤቱም ሆኖ የጽዋለ ጽድቅ አምላክ ልጅ ስጠኝ ብሎ በስም ቢለምነኝ ስለ አንተ ስል በቃኝ እስኪል ድረስ ልጅ እሰጠዋለሁ። ቤተ ክርስቲያንን ያገለገለ ገድልን ፈጽመ ባረፍክበት ቦታ የአንተን አምላክ እኔን አምኖ የሚኖሩን አንተ ከገባህበት አስገባዋለሁ። እሱም አባቴ ይልሃል፣ አንተም ልጄ ትለዋለህ። እኔም እጥፍ ድርብ ዋጋ እሰጠዋለሁ፣ እስከ 7 ትውልድም እምርልሃለሁ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ለአቡነ ጽዋለ ጽድቅ ሰጥቶ ነፍሱን ተቀበላት። ኅዳር 29 ቀን ከቅዱሳን ባለሟሎቹ ጋር በይባቤና በክብር በምስጋና ወደ ሰማይ እንዳረገ ታምረኛና አስደማሚ ገድሉ ይነግረናል። የአቡነ ጽዋለ ጽድቅ ጸሎቱና በረከቱ ከሁላችን ጋር ይሁን። የአቡነ ጽዋለ ጽድቅ የቤተ ክርስቲያኑ አድራሻ ሰሜን ሸዋ ሲሆን ከአዲስ አበባ በሸኖ በኩል እኗሪ ከተማን አልፍ እንዳል ደነባ ከመድረሳችን በፊት አልባሳ ላይ ወርደን እናገኛለን። ወይም ከአዲስ አበባ በፊቼ በኩል ደነባን አልፈን እንዋሪ ሳይደርስ አልባሳ እንወርዳለን። ቤተ ክርስቲያኑ እዛ ይገኛል። ልጅ በማጣት የተቸገራችሁ ወገኖቼ ጌታችን ለአቡነ ጽዋለ ጽድቅ ልጅ አጥቶ መካን ሆኖ ወደ አንተ ቢማጸን እቤቱም ሆኖ የጽዋለ ጽድቅ አምላክ ልጅ ስጠኝ ብሎ በስምህ ቢለምነኝ ስለ አንተ ስል በቃኝ እስኪል ድረስ ልጅ እሰጠዋለሁ ስላለ እዛ ሄዳችሁ ብትሳሉ የአቡነ ጽዋለ ጽድቅን ገድል ብታዝሉ ልጅ ትወልዳላችሁ፣ ለዚያውም በቃኝ እስክትሉ። መቼም ጋኔን እንዴት ወደ ሰው አርአያነት ይለወጣል የሚል ጥያቄና ሐሳብ ውስጣችሁ ማጨሩ አይቀርም። ለዚህ ጥያቄያችን ደግሞ መጽሐፍ ቅዱስን መመልከት ይቻላል። በትንቢተ ዳንኤል ምዕራፍ 4 ቁጥር 28 እስከ 37 ላይ ንጉሥ ናቡከደነፆር በመታበዩና በኃጢአቱ ምክንያት ከእግዚአብሔር ቁጣ የተነሳ አእምሮን ስቶ ልቡን አጥቶ ወደ እንስሳነት እንደተለወጠና እንደ ከብት ሳር እየጋጠ 7 ዓመት በምድረ በዳ እንደኖረ መጽሐፍ ቅዱስ ይነግረናል። ከ7 ዓመታትም በኋላ ንጉሥ ናቡከደነፆር በትዕቢት የሚሄዱትን እግዚአብሔር ያዋርድ ዘንድ ይችላል እያለ እስኪመሰክር ድረስ ንስሐ ገባ። መሐሪ ይቅር ባይ ቸር አምላክ ልዑል እግዚአብሔርም ይቅር ብሎት የእንስሳነት ጸባዩን አጥፍቶለት ወደ ሰው አርአያ ቀይሮት መንግስቱን መልሶለት በዙፋኑ አስቀምጦታል። ሐዋርያው ያዕቆብ በመልእክቱ በምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል በማለት እንደገለጸው አጋንንትም በእግዚአብሔር ያምናሉ እየተንቀጠቀጡም ይገዙለታል። ነገር ግን የጽድቅ ስራን አይሰሩም፣ ምግባር ትሩፋት የላቸውም። ይህ አስቀድሞ መጥቆራ የተባለው ጋኔን ግን የቅዱሳኑ የነ አቡነ ተክለ ሃይማኖትና የነ አቡነ ዜና ማርቆስ ምልጃና ጸሎት ረድቶት አመነ፣ ንስሐ ገባ። በክርስቶስ ማመንን አጽንቶ ምግባር ሃይማኖትን ገንዘብ አደረገ፣ ትሩፋትንም አበዛ፣ በታላቅ ተጋድሎ ኖረ። በእምነቱ በምግባሩ በትሩፋቱና በጽኑ ተጋድሎ ምክንያት ጻድቅ ለመባል በቃ። በመጨረሻም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካል ተገልጦለት አነጋገረው፣ ቃል ኪዳንም ሰጠው። አቡነ ጽዋለ ጽድቅን ስናስበው የእግዚአብሔር መጠንና ገደብ የሌለውን ምሕረቱን ከማድነቅ በቀር ምንም ማለት አይቻልም። በክርስቶስ በስሙ አምነን እውነተኛዋን ሃይማኖት ይዘን የምንኖር ነገር ግን ኃጢአት ነፍሳችንን ያቆሰለብን ያሳደፈብን
ሀጣን ሰዎች ካለን ንስሐ ገብተን ለጽድቅ ሕይወት መብቃት እንደሚቻል ከዚህ ከአቡነ ፄዋ ለጽድቅ የበለጠ ምንም ምሳሌና አስተማሪ ታሪክ አናገኝም። በንስሐ ከተመለስን አምላካችን እንኳንስ እኛን ከስጋው ከደሙ የተዋርነውን ከጎኑም ማይገቡ የተጠመቅነውን ይቅርና አጋንንትንም እንኳን ሊምር የታመነ አምላክ ነው። ዋናው ዲያብሎስም ቅድስት ክርስቶስ ሰምራን እሺ ብሏት ቢሆን ኖሮ ወደ ጽድቅ ሕይወቱ በተመለሰ ነበረ። የወለላይቱ እመቤት ልጆች ይህንን ታሪክ ያመጣውላችሁ አይነ ጥላ ብቻ ሳይሆን ክፉ ጋኔን በሴት ልጅ ማህፀን ተጸንሶ እንደሚወለድ እንድታውቁ ነው። ይህ በገድል ደረጃ ተጽፎ የተቀመጠ ነው። እኔ እንኳን የማውቃት እንጦጦ ማርያም ጸበል የማጠምቃት ልጅ ለ4 ዓመታት ማህፀኗ አብጦ ሐኪም ቤት ሄዳ ስትመረመር እርጉዝ ነች ተባለች። እሷ ደግሞ እንኳን ላረግዝ ወንድ አላውቅም ብላ መለሰች። በአልትራሳውንድ ስትታይ ማህፀኗ ውስጥ ጽንስ እንዳለ ግን ጽንሱ ከሰው ተፈጥሮ የተለየ እንደሆነ አረጋግተው ነገሯት። በኋላ ሪፈር ተጽፎላት አንድ ትልቅ ሆስፒታል ሄዳ በሐኪሞች ውሳኔ ኦፕራሲዮን ስትደረግ ስለ እውነት ነው የምላችሁ ልክ እንደ መጥቆራ የፊቱ ቅርጽ የተለየና የሚያስፈራ 4 እግርና 2 ክንፍ ያለው ጥቁር ፍጥረት አወጡላት። እነሱም ተደናግጠው ሲያዩት ከደቂቃዎች በኋላ ሞተ። የሚገርመው ይቺ ልጅ አሁንም ለ7 ዓመታት ማህፀኗ ውስጥ ሌላ ፍጥረት አለ። ይጮሃል፣ የምትበላውን ይበላል፣ ይተናነቃታል፣ ይገላበጣል። ይህንን ችግር ይዛ እመቤታችን ደጅ መታ አንቺው ከዚህ አሰቃቂ ችግር ፍቺኝ ከማህፀን አውጪልኝ ብላ መታ ነው ይህንን ችግሯን የነገረችኝ። እንዲሁም አንድ ወጣት ልጅ ልክ እንደዚችው አይነ ጥላው በማህፀኗ ተረግዞ ለረጅም ዓመታት ተሰቃይታለች። ሳጠምቃት እኔ ወንዱ አይነ ጥላ በማህፀኗ ተረግዤ ነው፣ ማህፀኗ የኔ ነው፣ ከማህፀኗ አልወጣም፣ እሷም አታገባም አትወልድም እያለ ይፎክራል። እኔም ልጅቷን ራሷን ስትሆን ስጠይቃት እሷም 20ዎቹ ዕድሜ ላይ አንድ ሌሊት በህልሜ ገሃድ በሚመስል አንድ ጥቁር ሰው ተገናኘኝ። ስነቃ ከወንድ ጋር ግንኙነት ያደረግኩ እስኪመስለኝ ድረስ ማህፀኔን እንደ ወንድ ዘር ያለ እርጥበት ተሰማኝ። ከዚያን ቀን ጀምሮ ማህፀኔ እያበጠ መጣ። እኔም ወንድ የሚባል ቀርቦ እንኳን ለእጮኝነትና ለትዳር ሊጠይቀኝ ቀርቶ ወንድ ማየት አስጠላኝ ብላ ነግራኛለች። አሁንም ጸበል ነው ያለችው። የወለላይቱ እመቤት ልጆች ስንት ለሰው የማንናገረው ብንናገር ሰዎች የማያምኑን ችግርና ጉር ተሸክመን ያለ ነው። ወደ ትምህርታችን ስንመጣ የሚገርመው አንዳንድ ሴቶች ትዳር ከማይዙበት አይነ ጥላዊ ምክንያት አንዱ መንፈሱ ማህፀናቸው ውስጥ ተረግዞ ስለሚቀመጥ ነው። አይነ ጥላ በሴት ልጅ ማህፀን ውስጥ የሚረገዘው ሌሊት በእንቅልፋቸው ገሃድ በሚመስል ግንኙነት ነው። ይህም አይነ ጥላው ያጠላባትን ሴት በምታውቀው በማታውቀው በቤተሰብ ለምሳሌ አባት፣ ወንድም፣ አጎትና የቅርብ ዘመድ እየተመሰለ በመምጣት ይገናኛቸዋል። አይነ ጥላውም ሴቷን ሌሊት በእንቅልፍ ልቧ እየመጣ መገናኘትን ልምድ ያደርገዋል። ግንኙነቱም የገሃድ ሩካቤ ስጋ ስለሚመስል ሴቷ ልክ ከወንድ ጋር ሩካቤ ስጋን የፈጸመች እስኪመስላት ትደርሳለች። አንዳንድ ሴቶች አይነ ጥላው እየመጣ ሲገናኛቸው ከደስታው ይልቅ ህመምና ጭንቀት ነው የሚሰማቸው። አይነ ጥላ ሌሊት በተኙበት እየመጣ የሚገናኛቸው በሁለት መልኩ ነው። አንደኛው በማስገደድ ሲሆን፣ ሁለተኛው ፈቃድ በሚመስል መሸነፍ ነው። በማስገደድ የሚገናኛቸው የሚያውቁትንና የማያውቁትን ይልቁንም ቤተሰብ እየተመሰለ በመምጣት ነው። ሁለተኛው የምናውቀውን የምንወደውን ሰው እየተመሰለ እየመጣ ነው። በዚህ መልኩ እየመጣ የሚገናኛቸው አይነ ጥላ አይነ ጥላዊ መርዙን በሴቷ ማህፀን ያስቀምጣል። ይህ አይነ ጥላዊ መርዝ በሴት ልጅ ማህፀን ሲያድር ሴቷ በማህፀኗ አጋንንት ትሸከማለች። በሌላ ቋንቋ አጋንንቱ ማህፀኗ ውስጥ ራሱን ያስቀምጣል ወይም በማህፀኗ ያድራል። ይህ ነው መረገዝ የሚባለው። በዚህ መልኩ በሴቷ ማህፀን ውስጥ ያደረው አይነ ጥላ የሴቷን ማህፀን እንደ ግል ይዞታው በመቁጠር ውስጡ መኖር ይጀምራል። ፈተናውንም የሚጀምረው ከዚህ በኋላ ነው። አይነ ጥላ ሌሊት እየመጣ የሚገናኛት ሴትም ወንድ አትቀርብም፣ እጅጉን ትፈራለች። ብትቀርብም በእጮኝነት ጊዜ አያስማማትም፣ አያስወደዳትም። ብታገባም በተለይ በሩካቤ ስጋ ወቅት ከፍተኛ ህመም እንዲሰማት ያደርጋታል። እንዲሁም ሩካቤ ስጋ ያስጠላታል። ከባሏ ጋር ምክንያት እየፈጠረች ሩካቤን እምቢኝ እንድትል ያደርጋታል። ምክንያቱም በማህፀኗ ያደረው አይነ ጥላ ባሏን ሩካቤን እንድትጠላ ያደርጋልና። የወለላይቱ እመቤት ልጆች አንድ ሴት አይነ ጥላ በማህፀኗ ማርገዟን አሊያም አይነ ጥላ ማህፀኗ ውስጥ ማደሩን በምን ታውቃለች ካል በእነዚህ ምልክቶች ታውቃለች። ማህፀኗ ያብጣል። እውነተኛ እርግዝና የሚመስል የሆድ ማበጥ ይታይባታል። ማህፀኗ ውስጥ እውነተኛ ጽንስ የሚመስል ስሜት ይሰማታል ወይም ያረገዘች ይመስላታል። ማህፀኗ ውስጥ ነፍስ ያለው የሚመስል ነገር
ሲንቀሳቀስ ሲገላበጥ ይሰማታል። ማህፀኗ ውስጥ ከፍተኛ የሆነ ቁርጠትና ውጋት ይታያል። ማህፀኗ ውስጥ የነፍሳት ድምፅ ይሰማል። በከፍተኛ ሁኔታ ይጮሃል። ጽንስ አትቋጥርም። ስታረግዝ በተደጋጋሚ ደም እየመታት ጽንሱ ይቋረጣል። እርግዝና ላይ ፈጠር ወይም ላታረግዝ ትችላለች። አይነ ጥላ በሴት ልጅ ማህፀን የሚረገዘው ወይም የሚያድረው ለአንድና ለአንድ ጉዳይ ነው። ይህም እጮኛና ትዳር እንዳትይዝ ብትይዝም ልጅ እንዳትወልድ ነው። ይህ ማለት ሙሉ ህይወቷን ነጥቋት ከሚኖሩት በታች ከሞቱት በላይ ለማድረግ ነው። በዚህም አይነ ጥላው የራሱ ያደርጋታል። በሴት ልጅ ማህፀን አይነ ጥላ ከተረገዘ አሊያም ካደረ አይነ ጥላው ከሴቷ ጋር ስውር አጋንንታዊ ጋብቻ ስለሚፈጥር ህይወቷ ምስቅልቅል ይላል። አይነ ጥላ ሌሊት በተኛችበት እየመጣ የሚገናኛት ሴት አይነ ጥላው እንደ ሚስት ስለሚቆጥራት ራሱን እየቀያየረ ይገናኛታል። ውድ ህይወቷንም ያጨልምባታል። የሚገርመው ማህፀናቸው ውስጥ አይነ ጥላ ያለባቸው ሴቶች ትዳር ይዘው ከባላቸው ጋር እየተኙ አይነ ጥላው ሌሊት እየመጣ ይገናኛቸዋል። አንዳንዶች ደግሞ አይነ ጥላው ሌሊት መጥቶ ሲገናኛቸው እንቅስቃሴና ድምፅ ስለሚያወጡ ባሎቻቸው ባይረዷቸውም አንድ ነገር እንደተፈጠረ አሊያም እንደቃዡ ያስባሉ። ብዙ ጊዜ ሴቶች ይህንን ታላቅ አይነ ጥላዊ ችግር ደፈር ብለው ለመናገርና ለሰው ለማማከር አይደፍሩም። ችግሩን ከልጅነታቸው ይዘውት ያድጉና ለአቅመ ሔዋን ሲደርሱ ወደ ሌላ የችግር ጎዳና ይዟቸው ይጓዛል። ዋጋ የሚያስከፍል መከራ ውስጥ ይከታቸዋል። ሌሊት እየመጣ ሴቶችን የሚገናኝ አይነ ጥላ በሴቶች ላይ 5 ዓላማ አለው። አንደኛ፣ ሩካቤ ስጋ ፈጽማ የማታቅን ሴት ሌሊት እየመጣ በአምሳል ወንድ ሲገናኛት ሩካቤ ስጋን በገሃድ የመፈጸም ጉጉቷ እንዲጨምር በማድረግ በዚህም ከወንድ ጋር ዝሙትን እንድትፈጽም ያመቻቻታል። ሁለተኛ፣ ሌሊት እየመጣ በቤተሰብና በማታውቀው ሰው እየተገናኛት እውነተኛውንና ህጋዊ ሩካቤ ስጋን እንድትጠላ በዚህም ጥላቻ መሸማቀቅ ውስጥ እየከተታት ትዳር ጠል ያደርጋታል። ሶስተኛ፣ ሌሊት እየመጣ ሳትፈልግ በማስገደድ ስለሚገናኛት በዚህ አይነ ጥላዊ ግንኙነት ምቾትና ሐሴት ስለማይሰማት ከድርጊቱ በኋላ የመቆጨት የመጸጸትና ራስን የመጥላት ብሎም የመደበት ስሜት ስለሚሰማት እውነተኛ ሩካቤ ስጋን እንኳን ልትፈጽም ስታስበው ያስጠላታል። በዚህም አጋንንቱ ሩካቤ ጠል አድርጓት የጮኝነትና የትዳር እድሏን ይዘጋል። አራተኛ፣ አይነ ጥላው ሴቷ ስታረግ ጽንሱን ከማፀን ጀምሮ በመጠናወት አብሯት ተወልዶ ያድግና የሚፈልገውን አይነ ጥላዊ የጥፋትና የክፋት ዓላማ በተወለደው ልጅ ህይወት ይገልጻል። እንዲሁም የእርግማንና የጥፋት ትውልድን በዘራችን ውስጥ ይተካል። በቀላሉ የማንላቀቀውን አጋንንታዊ ማንነቱን አጠናውቶን የራሱ ያደርገናል። እግዚአብሔር በትንቢተ ኢሳይያስ በምዕራፍ 33 ቁጥር 11 ላይ ገለባን ትጸንሳላችሁ እብቅንም ትወልዳላችሁ ያለው ይህ ምን መሳዩ ነው? ዛሬም ፍሬ የሌለውን ገለባ የሆነውን አይነ ጥላ ጸንሰው እብቅ የሆነ ትውልድ የሚያተርፉ ብዙ ናቸው። አምስተኛ፣ በሴት ማፀን ሆኖ በግንኙነት ወቅት የወንድን ዘር እንደ ምስ እየበላና እያደነበሸ ጽንስ እንዳይፈጠር ለማድረግ ነው። በዚህ ችግር የምትሰቃዩ እህቶቼ በተቻላችሁ መጠን ማታ ጸሎት ሳታደርጉ እንዳትተኙ። በተለይ የዕለት ውዳሴ ማርያም ወይም አርጋኖት ጸልያችሁ እመቤታችንን ተማጽናችሁ ተኙ። እንዲሁም መድኃኔዓለም ከአጋንንት ፈተናና ጥንውት የሚጠብቀን የሚሰውረንን ጠባቂ መልአክ እንዲያዝልን ጸልየን መተኛት እንልመድ። ጠባቂ መልአካችን ሲርቀን አጋንንት ነው የሚቀርበን። በተቻለን አቅም ጸልየን የመተኛት ልምድን ልናዳብር ይገባል። በክፍል 5 ደግሞ በሰው እንድንጠላ የሚያደርግ አይነ ጥላ